ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ኦርቶዶክሳውያን በሙሉ እንኳን ለታላቁ ደብረ ዘይት በዓል በሰላም አደረሳችሁ፣ በሰላም አደረሰን። ይህ መርሃ ግብር ወደ እናንተ አዘጋጅቶ የሚያደርስላችሁ የፖላንድ ዋርሶ መንበረ መንግስት ቅዱስ ገብርኤል ቤተክርስቲያን ሰንበት ትምህርት ቤት ሚዲያ ክፍል ነው። ይህን ትልቅ ታላቅ በዓል ምክንያት በማድረግ ክቡር አባታችን ወደዚህ ጋብዘናል። ክቡር አባታችን የቨርጂኒያ ደብረ መንክራት ቅዱስ አማኑኤል ኑሪፋይ ቤተክርስቲያን አስተዳዳሪ ናቸው። መላከ ጽዮን ቆሞስ አባ ኃይለ ጊዮርጊስ ጥሪያችንን አክብረው ስለመጡልን እናመሰግናለን። ስለ በዓሉ እንዲሁም የሰላምታ ለተመልካቾቻችን ያድርሱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ ደረጃ እኔንም አክብራችሁ ለዚህ ማዕድ ተካፋይ ወይም ደግሞ ለዚህ ፕሮግራም ተካፋይ ስላደረጋችሁን ከልብ አመሰግናለሁ። በዚሁ መርሃ ግብር መሰረት በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ሁሉ በዚህ በፖላንድ የዋርሶ መንበረ መንግስት ቅዱስ ገብርኤል ቤተክርስቲያን ሰንበት ትምህርት ቤት ክፍል የተዘጋጀውን ይህንን የተቀደሰ መርሃ ግብር የምታዩ፣ የምትመለከቱ፣ የምትሳተፉ ሁሉ እንኳን ለደብረ ዘይት በዓል በሰላም አደረሳችሁ ማለት እፈልጋለሁ። እንኳን በሰላም አደረሰን። አሜን። እንኳን አብሮ አደረሰን። እንግዲህ አስቀድመን በጸሎት ጀምረናል። ስለዚህ ወደ ጥያቄዎች አልፋለሁ። እንግዲህ ይህንን ታላቅ የዐቢይ ጾም ቅዱስ ያሬድ ስያሜ ሰጥቶ ከፋፍሎ አዘጋጅቶታል። ደብረ ዘይትና የዚህን ሳምንት ስያሜስ ምን ይመስላል? ንጽጽሩስ እንደምን ያለ? ቅዱስ ያሬድ ከዘወረደ ጀምሮ እስከ ሆሳዕና ያሉትን ሳምንታት ሰይሟቸዋል። ከታሪክ እያገናዘበ ጌታችን ከሰራቸው ተአምራት ካስተማራቸው ትምህርቶች እያገናዘበ እያጣቀሰ አዘጋጅቷቸዋል። ያው የመጀመሪያው ዘወረደ ነው። ከዘወረደ ጀምሮ እስከ ደብረ ዘይት ድረስ 5 እሁዶች ይሆናሉ ወይም 5 ሳምንታት ይሆናሉ። 5ኛው ደብረ ዘይት ነው። እንግዲህ ሁልጊዜ እንደሚነገረው የመጀመሪያው ዘወረደ ነው። ከዘወረደ እስከ ቅድስት 1፣ ከቅድስት እስከ ምኩራብ 2፣ ከምኩራብ እስከ መጻጉዕ 3፣ ከመጻጉዕ እስከ ደብረ ዘይት ስንት ይሆናል? 4 እሁድ ማለት ነው። ደብረ ዘይት አካፋይ ነው የሚሆነው። ከደብረ ዘይት እስከ ገብርኄር 1፣ ከገብርኄር እስከ ኒቆዲሞስ 2፣ ከኒቆዲሞስ እስከ ሆሳዕና 3፣ ከሆሳዕና እስከ ትንሣኤ ወይም እስከ ስቅለት 4 ሰንበት ይሆናል ማለት ነው። ወይም 4 ሳምንት ይሆናል። ትንሣኤን አይመለከትም። ትንሣኤ 9ኛ ስለሆነ ማለት ነው። ግን ጾሙ 4 ሳምንታት ናቸው። የጾም ወቅት ማለት ነው። ከዘወረደ እስከ ስቅለት ድረስ ያሉት 4 ሳምንታት ናቸው። በመሃል ደብረ ዘይት አካፋያቸው ነው ማለት ነው። በዚሁ መሰረት እንግዲህ የመጀመሪያውን ዘወረደ ብሏል ቅዱስ ያሬድ። ቀጥሎ ያለውን ቅድስት ብሏል። ቀጥሎ ያለውን መጻጉዕ የራሱ ትርጉም አለው። ምኩራብ የራሱ ትርጉም አለው። የራሳቸው ምክንያት አላቸው። ይህንን 5ኛውን የጾም መክፈያችንን ወይም አጋማሻችንን ደብረ ዘይትን ቅዱስ ያሬድ ከብሉይ ከሐዲስ እየጠቀሰ እያነጻጸረ ወንጌሉን በደንብ አድርጎ የተነተነበት ያስረዳበት ሰንበት ነው ወይም ደግሞ ሳምንት ነው ማለት ነው። በዚህ በደብረ ዘይት በዓል ላይ ወይም ደግሞ በደብረ ዘይት ዕለት የሚነበቡት በሙሉ ቅዱስ ያሬድ ከመጀመሪያው ጀምሮ በቅኔ ማህሌት በሊቃውንቱ እየተዘመነ ከዳዊቱ ተውጣቶ እየተዛዘለ በማስተዛዘል እስከ ቅዳሴ መግቢያ ድረስ በሙሉ የሚያቀርቧቸው ምስጋናዎች ምጽአትን የተመለከቱ፣ ደብረ ዘይትን የተመለከቱ፣ የጌታችንን መምጣት የተመለከቱ ቃላት ናቸው ወይም መዝሙራት ናቸው የተዘጋጁት ማለት ነው። እና ቅዱስ ያሬድ ቅድም እንዳልነው እያንዳንዳቸውን ሰንበታት ከጌታ ስራ ጋር በማገናዘብ የገለጠባቸው ሰንበታት ናቸው። ከነዚህ አንዱ ደብረ ዘይት ነው ማለት ነው።
ስለዚህ ቅዱስ ያሬድ እንዘ ይነበር እግዚእነ ውስተ ደብረ ዘይት ብሎ መዝሙሩን ይጀምራል። ጌታችን በደብረ ዘይት በተቀመጠ ጊዜ ወይም ደግሞ ሲቀመጥ ሐዋርያትን ምን እንዳላቸው ደብረ ዘይት ላይ ምን እንደተደረገ የሚያትት መዝሙር ነው ያቀረበው ማለት ነው። ስለዚህ ስያሜው ዕለቱን፣ ታሪኩን፣ ምክንያቱን ያገናዘበ ስለሆነ የቅዱስ ያሬድ ድርሰቶች በአብዛኛው ከዓመት እስከ ዓመት ያሉት ሁሉም ምክንያት አላቸው። እያንዳንዱ ቃለ እግዚአብሔር፣ እያንዳንዱ ዜማ፣ እያንዳንዱ ከድጓው ከጸምዱ ከሁሉም የሚዘመረው የሚዜመው ሁሉ በጋን በተመለከተ፣ ክረምትን በተመለከተ፣ ጸደይን በተመለከተ፣ ወቅቶችን በተመለከተ ያገናዘበ ድርሰት ነው የቅዱስ ያሬድ ድርሰት እና ከነዚህ አንዱ ደብረ ዘይት ነው ማለት ነውና ደብረ ዘይት እሱ ሲዘምር ወይም ሲጽፍ የጌታን መምጣት እየገለጠ እያጎላ እየተረጎመ የተናገረበት ዕለት ነው ማለት ነው። እሺ አባታችን ቃል ታስማልን። በእውነት ምናልባት በዚህ ሳምንት ከሚዘመረው መዝሙር አንዱን ያስታውሱ። የመጀመሪያው ቅድም እንዳልኩት በካህናቱ በሊቃውንቱ እንዘ ይነበር እግዚእነ ውስተ ደብረ ዘይት፣ ጌታችን በደብረ ዘይት ተቀምጦ ሳለ የዘመረው ዝማሬ አለ። ያንን መዝሙር ምናልባት ወደ በኋላ ላይ መጨረሻ ላይ ልንለው እንችላለን። ዋናው ትልቁ ነገር ግን ቅድም እንዳልኩት ከመጀመሪያ ጀምሮ እስከ መጨረሻ ድረስ በሙሉ ያሉት ተመሳሳይ ሀሳብ፣ ተመሳሳይ መልእክት ያላቸው ናቸው። በግዕዝ የተደረሰ ድርሰት አለ፣ በአራራይ የተደረሰ አለ፣ በዕዝል የተደረሰ አለ። በሶስቱም የዜማ ልኮች የተደረሱ ድርሰቶች አሉ። እነዚህ በሙሉ የሚያስተላልፉት ደብረ ዘይትን በተመለከተ ነው እና ምናልባት የእሱን ዜማ ወይ ወደ መጨረሻው አካባቢ እንለዋለን። መልካም፣ እግዚአብሔር ይስጥልን፣ ቃል ያሰማልን። እንግዲህ በዚህ ዕለት በሰፊው የሚነበበው ወይም የሚሰበከው ወንጌል አለ። ይህስ ወንጌል ስለምን ነው? ወንጌሉ ቅድም እንዳልነው ደብረ ዘይትን የሚነካ ወይም ደግሞ ደብረ ዘይት ላይ የተነገረ ቃል ነው። በመጀመሪያ ደረጃ ደብረ ዘይት ምንድን ነው፣ ምን ማለት ነው የሚለውን ነገር በጥቂቱ ማየት እንችላለን። ደብረ ዘይት ቀጥተኛ ትርጉሙ ደብር በግዕዝ ተራራ ማለት ነው፣ ወይም ኮረብታ ማለት ነው። ዘይት ወይራ ማለት ነው። ስለዚህ ደብረ ዘይት ማለት የቅባት ዛፍ ያለበት ተራራ ወይም ደግሞ የወይራ ዛፍ ያለበት ተራራ ማለት ነው። አሁን እንኳን በአብዛኛው ያው ከተማ ሆኗል። በከፊል ነው ወይራ ያለበት አካባቢ የሚገኘው። ብዙ አብዛኛው በታሪክ ስለተመዘገበና ቤተክርስቲያንን ቤትም እየተሰራበት ያው ከተማ ክፍል ሆኗል ማለት ነው። ደብረ ዘይት በኢየሩሳሌም በስተ ምስራቅ የሚገኝ ተራራ ነው። በመጽሐፍ ቅዱስ በብዙ ቦታ ተጠቅሷል ደብረ ዘይት። ስለዚህ ደብረ ዘይት ላይ ሆኖ ሙሉ ኢየሩሳሌምን አሮጌ ኢየሩሳሌም ወይም ደግሞ ድሮ የታጠረችውን በነ ዳዊት በነ ሰሎሞን ጊዜ የነበረችውን ብቻ ሳይሆን አሁን ተስፋፍተው ከከተማ ውጭ ያሉትን የታሪክ ቦታዎች ሁሉ ማያ የሚሆን ቦታ ነው፣ ወይም ደግሞ መጎብኛ የሚሆን ቦታ ነው እና ደብረ ዘይት ላይ ሆኖ የማይታይ የኢየሩሳሌም ክፍል የለም። ስለዚህ ደብረ ዘይት በኢየሩሳሌም ዙሪያ ካሉ አካባቢዎች አንዱ ነው። በዚህ በደብረ ዘይት ስር ደግሞ ወይም በሱ አካባቢ ደግሞ ብዙ ታሪካዊ ቦታዎች አሉ። ለምሳሌ ጌታችን አህያዋን ፍቱና አምጡልኝ ከግልገሏ ጋር ብሎ የተናገረበት ደቀ መዛሙርቱ ሄደው አህያዋን ከግልገሏ ጋር ያመጡበት ቦታ እዚሁ ደብረ ዘይት አጠገብ ነው። ቤተፋጌ ይባላል። ወረድ ሲባል ደግሞ ቢታንያ ነው። ቢታንያ ደግሞ የእነ አልዓዛር መንደር ማለት ነው። ከዚያ ወደዚህ ሲመጣ ደግሞ ከቤተፋጌ ሲመጣ ጌታችን በአህያዋ ውርንጭላ ላይ ተቀምጦ ወደታች ሲወርድ አሻግሮ ቤተ መቅደሱ ይታያል። ከኢየሩሳሌም 8 በሮች አንዱ የተዘጋው ተዘግቶ የሚኖረው በኋላ ይከፈታል የሚባለው ወይም ወርቃማው በር የሚባለው በር በዚሁ ትይዩ ነው። ቤተ መቅደሱን በሩቁ ይታያል ማለት ነው። ማላቸው ያው ቄድሮን የሚባል ወንዝ አለ። ከቄድሮን በኋላ ጌቴሴማኒ እያለ ወደ ደብረ ዘይት ይወጣል። ከቄድሮን ማዶ ደግሞ የቤተ መቅደሱ አካባቢ ወይም ኢየሩሳሌም
ጠርዝ ነው ማለት ነው። እና ስለዚህ ጌታችን በአህያ ውርንጭላ ተጭኖ ወደ ኢየሩሳሌም ሲሄድ ከተማዋን አይቶ ያለቀሰበት ቦታ አለ። ይሄ ታሪካዊ ቦታ ነው። እዚያው አጠገቡ ደግሞ ጌታችን ሁልጊዜ ሲያስተምር ውሎ የሚያድርበት ኤሊዮን የሚባል የነቢያት መቃብር የነቢያት ዋሻ አለ። ጌታችን ብዙ ጊዜ ያድርበታል። ይህም በወንጌላቱ ተጽፏል። ምናልባት እዚህ ቦታ ላይ እሱ ብቻ ሳይሆን ደቀ መዛሙርቱም አብረው እንደሚያድሩ ይናገራሉ ወንጌላቱ። ምክንያቱም ዛሬ አሁን ደብረ ዘይት ብለን የምናከብረውን በዓል በተመለከተ የሚነበበውን ወንጌል የተረጎመላቸው ያበራራላቸው እዚሁ ደብረ ዘይት ዋሻ ውስጥ ሆኖ ነው ማለት ነው። እና ይሄ የጌታችን ልዩ ቦታ ነው ደብረ ዘይት ለጌታችን። ከዛ ዝቅ ሲባል እንግዲህ ጌቴሴማኒ ነው ያለው። ጌቴሴማኒ አንደኛ ጌታችን የጸለየበት የተያዘበት ቦታ ነው። ሁልጊዜ እንደተባለው ጸሎት የሚያዘወትርበት ቦታ ነው። ከፍ ሲል ነው ዋሻው ያለው። በዚያ በአጠገቡ ደግሞ በአካባቢው የኢያቄምና የሐና ርስት ነው። እመቤታችን የተቀበረችበት ቦታ ነው። እነሱም እናትና አባቷም የተቀበሩበት ቦታ ነው። ስለዚህ ጌታችን ያንን በልዩ ሁኔታ ማታ ማታ እየሄደ የጸለይበት ነበረ። በጸሎት የተመቸ ቦታ ነው። የአትክልት ቦታ ነው። የሚረበሽ ድምፅ የለም። ከከተማ ውጭ ነው። ይሄ የደብረ ዘይት ክፍል ነው አንዱ። በአንድ ወገን ደግሞ ከላይ ሲወረድ ምናልባት በግራ በኩል ነው የሚሆነው። እሱ ደግሞ ትልቁ የአይሁድ የመቃብር ቦታ ነው። አይሁድ ሲሞቱ የሚቀበሩበት ቦታ ነው እና ያም በደብረ ዘይት አካል ውስጥ ነው የሚገኘው እና ደብረ ዘይት ብዙ ክፍሎች አሉት ቦታ ነው። ላይ መጨረሻው አናት ላይ ሲወጣ ደግሞ ተራራ ላይ ሲወጣ ጌታችን የዚህን ዓለም አገልግሎቱን ስራውን ጨርሶ የመጨረሻ ደቀ መዛሙርቱን ተሰናብቶ ያረገበት ቦታ ነው ማለት ነው። ስለዚህ ደብረ ዘይት የነዚህ ሁሉ አካል ነው እና ደብረ ዘይት ለጌታችን የማረጊያው ቦታ ነው። ተመልሶ የመምጫው ቦታ ነው ማለት ነው። ስለዚህ ጌታችን ተመልሶ እንደሚመጣ አስተምሮበታል። አሁን ደቀ መዛሙርቱን እንቀጥልበታለን እሱን። ከዚያ በፊት ግን በነቢያት እግዚአብሔር በደብረ ዘይት ተራራ ላይ እንደሚቆም ነቢያት ተናግረዋል። ከነቢያት መካከል አንዱ ዘካርያስ ነው። ትንቢተ ዘካርያስ ምዕራፍ 14 ከቁጥር 1 ጀምሮ ማንበብ ይቻላል። ወይም ከ3 ከ4 ከቁጥር 3-4 ጀምሮ በደንብ አድርጎ ይናገራል። ምንድነው የሚለው? ጌታችን በሚመጣ ጊዜ ፍርድ እንደሚሰጥ፣ በደብረ ዘይት ተራራ ላይ እንደሚቆም፣ በዚያ እሱ ሲቆም ተራራው ለሁለት እንደሚከፈል ሸለቆ እንደሚሆን፣ በዚያ ቦታ ላይ ግን እሱ ፍርድ እንደሚሰጥ ለኃጢአተኞችም ሆነ ለጻድቃንም ሆነ ፍርድ እንደሚሰጥ ብያኔ እንደሚሰጥ አስቀድሞ ተነግሯል በትንቢት ማለት ነው። ደብረ ዘይት ለደብረ ዘይት ምንድነው የሚነበበው? የሚነበበው ወንጌል የማቴዎስ ወንጌል ምዕራፍ 24 ምንድነው ይህንን ዕለት ያስተሳሰረው? ከዚህ ወንጌል ጋር ደብረ ዘይትን ያስተሳሰረው ምንድነው ወደሚለው ስንሄድ ጌታችን ቅድም እንደተባለው በመቅደስ ያስተምራል፣ በምኩራብ ያስተምራል፣ በየመንደሩ ያስተምራል፣ ታምራት ያደርጋል፣ ድውያንን ይፈውሳል፣ ብዙ ነገር ያደርጋል እና ከነዚህ ከሚያደርግባቸው ከሚያገለግልባቸው ዕለታት በአንዱ ቀን ቤተ መቅደስ ጸሎት አድርገው ሲወጡ ወይም ጌታችን አስተምሮ ሲወጡ ደቀ መዛሙርቱ ቤተ መቅደሱ ወደ 46 ዓመት ያህል የፈጀ ቤተ መቅደስ ነው በስራ ማለት ነው። ቤተ መቅደሱ ምናልባት ይሄ ሶስተኛ የተሻሻለ ስራ ሊሆን ይችላል። ምክንያቱም ሰሎሞን የሰራው ፈርሷል። እንደገና ደግሞ ከባቢሎን ሲመለሱ ሰሎሞን የሰራውን ባቢሎናውያን አጥፍተውታል። እነ ናቡከደነጾር አቃጥለውት አጥፍተውት ሲሄዱ ከዛ ሲመለሱ እነ ዘሩባቤል እነ ዕዝራ መልሰው ቤተ መቅደሱን ሰርተውታል። ከዚያ በኋላ ደግሞ ሄሮድስ የተባለው የገሊላ ገዢ የሮማ ቄሳሮች ስር ተሹሞ መስፍን ሆኖ ወረዳ የአውራጃ ገዢ ሆኖ በሚኖርበት ጊዜ እሱ ደግሞ ቤተ መቅደሱን አሻሽሎ ለሶስተኛ ጊዜ
ትልቅ አድርጎ ሰርቶታል ማለት ነው እና 46 ዓመት እንደፈጀ በዮሐንስ ወንጌል ላይ ራሳቸው አይተው ተናግረዋል። ጌታችን ይህን ቤተ መቅደስ አፍርሱ ባለበት ጊዜ ማለት ነው እና ይሄ የቤተ መቅደስ አሰራር በጣም ልዩ በመሆኑ በጣም እጹብ ድንቅ በመሆኑ እውነት ለመናገር አሁን እንኳን ፈርሶ ድንጋዩ ሲታይ ያን ጊዜ ክሬን የለም። በምን እንደሚያወጡት በምን እንደሚያመጡትም እግዚአብሔር ይሆነ ለእግዚአብሔር እጅ አለበት። ቤተ መቅደሱ ሲሰራ እግዚአብሔር ረድቷቸዋል። ፍጻሜያቸው እንኳን እንደዚህ ቢሆን ሲሰሩ ረድቷቸዋል የሚያሰኝ ነው። ምክንያቱም ትልቅ በጣም የሚያማምር የተቀረበ የለሰለሰ ትልልቅ ድንጋይ ነው ግንቡ ራሱ እና በጣም ሊያስደንቅ የሚችል ነው። ሳይፈርስ እንግዲህ ምን ያህል እንደሚያምር መገመት አያዳግጥም። አሁን እንኳን ፈርሶ እንኳን በጣም በአድናቆት የሚታይ ነው ወጣው ማለት ነው። ከላይ መስጊድ ነው ያለበት አሁን ሙስሊሞቹ፣ ከታች ግን ፍርስራሹ የቤተ መቅደሱ ፍርስራሽ ነው ያለው እና ይህንን አይተው አደነቁ ነው። አሁን የሐዋርያት ግንቡን ማድነቅ ነው። ይህን ሁሉ ሐረግ የሳበው የወንጌሉን ሐረግ የሳበው የጌታን መምጣት የሳበው የሐዋርያት በህንፃው መማረክ መደነቅ ነው ጥያቄ ነው የመጣው እና ምንድነው ያሉት እነሱ እግዚአብሔር የተደበቀውን በቀላያት በባህር ውስጥ ያለውን በሰው ሀሳብ ውስጥ በሰው ልብ ውስጥ ያለውን በጨለማ ያለውን መርምሮ የሚያውቅ አምላክ ነው። ግን ደቀ መዛሙርቱ እነሱ ከመደነቃቸው አልፎ እስኪ እየው ይህን ቤተ መቅደስ እንዴት የሚያምር እንዴት ውብ እንደሆነ ብለው ጌታን ጋበዙት ማለት ነው። የቤተ መቅደስን አሰራር እንዲያደንቅ እሱም አብሮ እንዲያደንቅላቸው የተሰራው ለሱ መመስገኛ እሱ ያውቀዋል። ሰሎሞን ሳይሰራውም ያውቃል። በዳዊት ልብ ውስጥ ምን አይነት ቤተ መቅደስ እንዲሰራ እቅድ እንዳለ ያውቃል እግዚአብሔር እና እሱን ሲሉት ምንድን ነው ያላቸው? ድንጋይ በድንጋይ ላይ ተክቦ አይቀርም፣ ተነባብሮ አይቀርም፣ አንድ ቀን ይፈርሳል ብሎ ተናገረ እና በዚያ የመምጣቱን ነገር ጠቆም አደረጋቸው ማለት ነው። ከዚህ በኋላ ምን ሆነ? እንደተለመደው ወደ ደብረ ዘይት ተራራ ወጡ። አዳራቸውን በዚያ አደረጉ። ስለዚህ ብዙ ጊዜ ቀን የነገራቸውን ስለ ዘር የነገራቸውን ስለ መንግስተ ሰማያት የነገራቸውን ስለ ሰናፍጭ ቅንጣት የነገራቸውን ያስተማራቸውን ይሄ ምን ማለት ነው ብለው የሚጠይቁት ማታ ማታ ነው። ቀን ቀን ንባብ ያስተምራል፣ ማታ ማታ ደግሞ ትርጓሜ ያስተምራል ማለት ነው። ፍቺውን ያስተምራል ማለት ነው። ስለዚህ የመምጣትህና የዓለም መጨረሻ ፍጻሜውስ መቼ ነው የሚሆነው? እንዴት ነው የሚሆነው ብለው ጠየቁት ማታ። ቀን ምንድን ነው ያላቸው? ድንጋይ በድንጋይ ላይ ተነባብሮ አይቀርም። ምን ማለት ነው? ይፈርሳል ነው። ስለዚህ ስለማምጣቱ ነገራቸው ምልክቶቹ። ፍቅር ከሰዎች ትቀዘቅዛለች፣ ጦርነት ይበዛል፣ ከዋክብት ይረግፋሉ፣ ፀሐይ ይጨልማል፣ ጨረቃ ደም ይሆናል። እነዚህ የመሳሰሉ ምልክቶች ይታያሉ። በመጨረሻው ሰዓት መንግስት በመንግስት ላይ ይነሳል፣ ህዝብ በህዝብ ላይ ይነሳል። እናት በልጇ ላይ፣ ምራት በአማቷ ላይ፣ ልጅ በእናቱ በቤተሰቡ ላይ ይነሳል። ስለዚህ ፍቅር ከሰዎች ዘንድ ትወሰዳለች። ሰዎች የሚነጫነጩ፣ የሚናከሱ፣ እርስ በርሳቸው የሚፋጁ ይሆናሉ ብሎ አስተማራቸው ማለት ነው። እነዚህ ምልክቶች ናቸው። ከዚህ ያለፈ አልነገራቸው። ምክንያቱም በሌላ ቦታ ምን ብሏቸዋል? ያችን ሰዓት ያችን ዕለት ማንም አያውቃትም፣ ከአብ በቀር ማንም አያውቃትም። እንደውም ይህንን ቃል ብዙዎቹ ራሱ አያውቅም ብለው ይናገራሉ። ልጅም ቢሆን አያውቅም ወይም ወልድም ቢሆን አያውቅም የሚለውን ቃል ይዘው ማለት ነው። ወልድ ቅድመ ዓለም የነበረ ከአብ የማያንስ ከአብ የማይበልጥ ከአብ እኩል የሆነ ዓለምን ከአብ ጋር እኩል ከመንፈስ ቅዱስ ጋር እኩል የፈጠረ አምላክ ነው። መጀመሪያም የለውም መጨረሻም የለውም። ይሄ ለሶስቱም አካላት
ለአብ ለወልድ ለመንፈስ ቅዱስ መጀመሪያ የላቸውም፣ እኩል ናቸው። መጨረሻ የላቸውም፣ እኩል ናቸው። ዓለምን እኩል ፈጥረዋል። ስለዚህ ዓለምን እኩል የፈጠሩ ሥላሴ ከነሱ አንዱ የሆነው ኢየሱስ ክርስቶስ ስጋን ስለለበሰ እውቀቱ ጎድሏል ማለት አይደለም፣ አይቻልም። ባህሪው ጎድሏል ማለት አይቻልም። ኢየሱስ ክርስቶስ ስጋን የተዋህደው ስጋን የለበሰው ከነ ባህሪው ነው፣ ከነ እውቀቱ ነው፣ ከነ ኃይሉ ከነ አምላክነቱ ነው ስጋን የለበሰው። ስለዚህ የእሱ ስጋን መልበስ አምላክነቱን ሸርፎ ስለማያስቀረው ወልድ አያውቅም አብ ብቻ ነው የሚያውቀው ብሎ መሳሳት ትልቅ ስህተትና ክህደት ስለሆነ በክርስቶስ የባህሪ አምላክነት በክርስቶስ የባህሪ አዋቂነት ላይ ጥያቄ የሚያስነሳ ክህደት ስለሆነ ይሄ ሊታረም ይገባል እና ዞሮ ዞሮ የሰው ልጆች አያውቁም። በስላሴ አምሳል ተፈጥረው ቢኖሩም ሰው አይማሪ ለባዊ አዋቂ የሚያደርግ የሚያስተውል ቢሆንም ያችን ቀን አያውቃትም። እንኳን አይደለም እሱ መላእክት ቢሆኑ ያውቃል ብሎ ተናግረው ነበር እና እንግዲህ ይህንን የተናገረበት ቦታ ደብረ ዘይት ይባላል። ቅድም እንዳልነው ጌታችን ኢየሱስ ክርስቶስ ለፍርድ ሲመጣ ፍርድን ሁሉ ለልጁ ሰጠው ይላል። ነው አብ ራሱ አይፈርድም። ክርስቶስ ሲመጣ አብ አይፈርድም፣ መንፈስ ቅዱስም አይፈርድም። ስለ ዓለም ደሙን ያፈሰሰ ስጋውን የቆረሰ የተገረፈ መከራ የተቀበለ በሰዎች የተናቀ የተተፋበት የተገፋ የተጎተተ የተረገመ ክርስቶስ ራሱ የዓለምን ማዳን ኃላፊነት ወስዶ ወደዚህ ዓለም የመጣ ኢየሱስ ክርስቶስ ፈራጅ ሆኖ ይመጣል። ሲመጣ ቅድም እንዳልነው በቤተልሔም በትህትና ወይም ትህትና አስገድዶት በዚያ በበረት ግርግም ውስጥ እንደተኛበት በትንሽ ትህትና ወይም ደግሞ በዚያ በችግር በድህነት ይለብሰው በማጣት እመቤታችን ቅጠል እስክታለብሰው ድረስ ይለብሰው ይከናነበው በማጣት በድህነት አይደለም። ሄሮድስን ፈርቶ ወደ ግብፅ እስከ መሰደድ እንደደረሰበት በስጋትም አይደለም፣ በስደት መልኩም አይደለም። ሲገርፉት ዝም እንዳለበት ጊዜ፣ ሲሰድቡት፣ ሲከሱት፣ ሲገርፉት፣ ሲተፉበት ዝም እንዳለበት ጊዜ አይደለም። እግዚአብሔር ገሃደ ይመጽእ ወአምላክነሂ ኢያፈና እሳት ይነድድ ቅድሜሁ። እግዚአብሔር ወልድ ኢየሱስ ክርስቶስ በገሃድ ይመጣል፣ ተደብቆ አይደለም ይመጣል። አሁን እንደ ቤተልሔም በዚህ ቦታ ተወልዷል ተብሎ ሰዎች መወለዱን እንደነገሩለት ሳይሆን በጣም በሚያስፈራ ስልጣን በሚያስፈራ ኃይል ይመጣል። ያ ጨርቅ የለበሰ ቅጠል የለበሰ ሲወለድ ቅጠል የለበሰ እናቱ ቅጠል ያለበሰችው የበለስ ቅጠል የጎዘጎዘችለት አምላክ በባህሪው የብርሃን ልብስ ለብሶ የብርሃን ግርማ ተጎናጽፎ ይመጣል። ወዴት? ወደ ደብረ ዘይት። ለምን? ሊፈርድ ይመጣል። በሚመጣ ጊዜ ኃጥአን ስለበደላቸው የሚያለቅሱበት የሚያነቡበት ጊዜ፣ ጻድቃን ደግሞ ዋጋቸውን ለመቀበል ጽድቃቸውን ለመቀበል የሚናፈቁበት የሚደሰቱበት ጊዜ የእሱ መምጣት በደብረ ዘይት መገኘቱ ያንን ይጠቁማል ማለት ነው። እና ስለዚህ ምንድነው ቅዱስ ያሬድ ከዚህ ጋር ያያያዘው ይህን ያዜመው? የመጀመሪያው እንዘ የነበረ ጊዜ ውስተ ደብረ ዘይት ወመሃሮሙ ለአርዳኢሁ ወይም ወይቤሎሙ ለአርዳኢሁ ኡቁኬ ኢያስሕቱክሙ ብዙኃን ይመጽኡ በስሜ። በመጨረሻው ሰዓት ቅድም ያልጠቀስናቸው ሰዎች አሉ። እንደ ፀሐዩ፣ እንደ ጦርነቱ፣ እንደ ጨረቃው፣ እንደ ኮከቡ ያልጠቀስናቸው፣ እንደ ፍቅር መጥፋት ያልጠቀስናቸው ደግሞ አሉ። በምድር ላይ
ብዙሃን ይመጽኡ በስሜ እኔ ክርስቶስ ነኝ፣ እኔ ፈጣሪ ነኝ፣ እኔ በቀራንዮ የተሰቀልኩት ነኝ ብለው በስሜ ይመጣሉ፣ ብዙዎችንም ያስታሉ፣ ሃይማኖታቸውን ያስክዳሉ። እነዚህ እንግዲህ በእጃቸው ላይ የችንካር ምልክት የሌለባቸው ሐሳውያን ወይም ደግሞ ራሱ አዝምቶ የላካቸው ሳጥናኤል እንኳን ራሱ የችንካር ምልክት የለውም። እኛ ክርስቶስን የምናውቀው በችንካሩ ነው። የተወጋልን አምላክ ስለሆነ የዳነው በመወጋቱ ደም ነው። በጎኑ ጦሩ የገባበት ምልክት አለ። እሱን አይተን ነው ክርስቶስ መሆኑን የምናረጋግጠው። እግሮቹን ስናይ እግሮቹ ሁለቱም እግሮቹ በችንካር የተበሱ የተቀደዱ ምልክት ያለባቸው እግሮች ናቸው። በዚያ በደብረ ዘይት ተራራ ላይ ቆመው የሚፈሉት እነዚህ እግሮች ናቸው። ዋጋ የከፈሉ ለሰው ልጆች ድህነትን የሰጡ ሕይወትን የሰጡ እግሮች ይቆማሉ። እነዚህ ብዙሃን ይመጽኡ በስሜ የተባሉት ግን ምንም አይነት ምልክት የላቸው። ምልክታቸው ሆዳቸው፣ ምልክታቸው ክብራቸው፣ ምልክታቸው ነውራቸው፣ ምልክታቸው ኃጢአታቸው፣ ምልክታቸው ገንዘብ ወዳድነታቸው፣ ዓለምን ወዳድነታቸው፣ ምልክታቸው ይሄን አይነሱ ምልክት። ምክንያቱም የክርስቶስ ነኝ ብለው ቤት የሚሰሩ ሐሳውያን፣ ሀብት የሚያደልቡ ሐሳውያን ክርስቶስ መጣ ስንል ተወለደ ስንል ቅድም እንዳልነው አንድ ትራፊ ከዚህ ዓለም አትርፎ አያውቅም። ቤት የለውም አይደል? ሰማይና ምድርን የሰራ አምላክ ነው፣ የፈጠረ አምላክ ነው። በሰማይ በአርያም ሰው ሊቀርበው የማይችል ዙፋን ያለው አምላክ ነው። ስጋ በመልበሱ ግን ደብረ ዘይት ዋሻ ውስጥ እዚያ አፈር ተንተርሶ ድንጋይ ተንተርሶ የሚያልፍ አምላክ ነው። ስለዚህ እነዚህ ሰዎች ደግሞ የዚህ ተቃራኒ ናቸው። በውድ መኪና የሚሄዱ የግል አውሮፕላንም ያላቸው ሊኖሩ ይችላሉ። እስካሁን ብዙ ክርስቶሶች መጥተዋል። ምን ብለው ከጥቁሩም ዓለም ከነጩም ዓለም መጥተዋል፣ አልፈዋል። ስላልሆኑ አልፈዋል፣ እንደ ሰው ሞተዋል። ዳግም የሚሞት ክርስቶስ አይደለም የሚመጣው። እኛን እንዳንሞት የሚያደርግ ሕይወትን የሚሰጥ ክርስቶስ ነው የሚመጣው። እንኳን እሱ ሊሞት እኛን እንኳን እንዳንሞት የሚያደርግ በክብር ትንሣኤ የሚያስነሳ አምላክ ነው የሚመጣው። መቼ? በመጨረሻው ጊዜ። እናውቀዋለን ወይ? አናውቀው። ወነበሩ ድለዋን ይከ ብዙዎችን ያስታሉ። እናንተ ግን ተዘጋጅታችሁ ኑሩ፣ እስከ መጨረሻው የጸና እሱ ይድናል። ስለዚህ ክርስቶስ ሲመጣ ለመዳን እስከ መጨረሻው መጽናት ያስፈልጋል ማለት ነው። በሚመጣ ጊዜ ቅድም እንዳልነው ያ የዋይታ ጊዜ የለቅሶ ጊዜ ይመጣል። እስካሁን አይተናል ብዙ ምልክቶች። ጦርነቱን አየነው፣ በመንደርም አየነው፣ በጎሳ አየነው፣ በብሔር ልዩነት አየነው፣ በዓለም ደረጃ አየነው። ብዙ ከተሞች ፈረሱ፣ ብዙ ትልልቅ የሃይማኖት ተቋማት ፈረሱ። በሚያስደንቅ ሁኔታ ምንም የማያውቁ ህፃናት ምንም በማያውቁት ነገር ህንፃ ፈርሶባቸው አለቁ። ብዙ ነፍሳት ጠፉ። ይሄ የጦርነት ምልክት ነው። የክርስቶስ የመምጫው ደወል ነው። መንግስት በመንግስት ላይ የተባለ ብዙ መንግስታት እርስ በርሳቸው ተጨረሱ። ብዙ ድሃ አጫረሱ። ህዝብ በህዝብ ላይ የተባለ ሀገራችንን ማየት እንችላለን። ጎረቤት ሀገሮችን ማየት እንችላለን። እነ ሶሪያን ማየት እንችላለን፣ የፈረሱ። ሊቢያን ማየት እንችላለን፣ የፈረሱ ሀገሮች። እነ የመንን ማየት እንችላለን፣ የፈረሱ ሀገሮች። መንግስት አልባ ሆነው የሚኖሩ በሰው ሰራሽ ክፋት ነው። በመጨረሻው ዘመን ትንቢት የተፈቱ ሀገሮችን እያየን ያለ ነው። ይሄ ምልክት ነው። ይሄ ካላነቃን መቼም አንነቃም ማለት ነው። ከዚህ ውጭ ክርስቶስ እንግዲህ የቀረው ምንድን ነው? የሚመጣበት ቅድም ያልናቸው ምልክቶች እግሩ ላይ ያለው ምልክትና እጁ ላይ ያለው ምልክት መታየት ነው የቀረው እንጂ የተናገራቸው በሙሉ ተፈጽመዋል። አሁን በቅርብ በዚህ በ10 ዓመት በ15 ዓመት ስንት ጊዜ የፀሐይ ግርዶሽ አለ አላየንም? ፀሐይ ይጨልማል አይደል? ምንድነው ምክንያቱ ታዲያ? ሳይንስ ምንድነው የሚለው? የፀሐይ ግርዶሽ ይፈጠራል። እንደዚህ በሆነ ጊዜ የፀሐይ ግርዶሽ ይፈጠራል። ከዋክብት ይወድቃሉ። ብዙ ከዋክብት ወድቀዋል። እነዚህም ምክንያት ይሰጣቸዋል በኋላ። ስለዚህ
እነዚህ እኛ ክርስቶስ እየመጣ ነው ብለን እንድንጠነቀቅ የሚያደርጉ ናቸው እንጂ ከዋክብት የሚወድቁት እንደ ዛፍ ስራቸው በስብሶ ነቀዝ በልቶት አይደለም ካሉበት ቦታ ወደ መሬት የሚወድቁት፣ ምልክት ናቸው። ፀሐይ ብርሃን አንሶት አይደለም የሚጨልመው፣ ምልክት ነው። ስለዚህ ለክስተቶቹ በሙሉ ምክንያት እየሰጠን ከመጽናናት ባዶ መጽናናት ይዘን ምክንያት ይዘን ከመኖር መጠንቀቅ ያስፈልጋል። ምን በማድረግ? ህጉን በመጠበቅ ክርስቶስን ተስፋ በማድረግ ከመምጣቱ በፊት በመዘጋጀት ንስሐ በመግባት ያለውን ትእዛዝ በማክበር በዚሁ ወንጌል ላይ በዚሁ በማቴዎስ ወንጌል ምዕራፍ 24 ላይ ተናግሯቸዋል። መስፈርቶቹ ብራብ አበልታችሁኛል፣ ስጠማ ጠጥታችሁኛል፣ ስታረዝ አልብሳችሁኛል። ይህን በቀጥታ ወስዶ ደግሞ ሊቁ ቅዱስ ያዕቆብ ዘስሩግ በሀዳፊ ነፍስ ላይ በቅዳሴው መጨረሻ ላይ ተንትኖ ያስረዳል። ምን ማለት እንደሆነ ያ በጣም ያስፈራ ጊዜ እንደሚመጣ እናት እንኳን የልጇን ጩኸት አትሰማም ይላል። ካለው ሁከት ካለው አስጨናቂ ጊዜ የተነሳ እናት የሴት ልጇን ጩኸት አትሰማም፣ አባት የወንድ ልጁን ጩኸት አይሰማም። የፍጅት ጊዜ ይሆናል፣ የማይጠቅም ፍጅት ነው። የእንባ ጊዜ ይሆናል፣ የማይጠቅም እንባ ነው። የጩኸት ጊዜ ይሆናል፣ ያን ጊዜ የማይጠቅም ጩኸት ነው፣ ሰሚ የሌለው ጩኸት። ጸሎትም ሊኖር ይችላል፣ አድነን የሚል ጸሎት ሊኖር ይችላል። ያን ጊዜ መጸለይ አይቻልም፣ ቀድሞ ነው መዘጋጀት። ያን ጊዜ ማረን ይቅር በለን በድለናል ማለት የሚችልበት ሰዓት አይደለም። ያ የፍርድ ጊዜ ነው፣ የፍርድ ጊዜ ነው፣ ደመወዝ የምንቀበልበት ጊዜ ነው። እና ይህን በማመስመልከት ቅዱስ ያሬድ የመጨረሻውን እዝል የተባለውን ያዜማውን ማየት እንችላለን። አመለተ ፍዳ አመለተ ደይን አመለተ እግዚአብሔር ምንተ ንብላ ለነፍስ አመ ኢታድህን እምውሉዳ ወምድርኒ አመ ታገብእ ማህፀንታ ምንተ ንብላ ለነፍስ አመ ይለብስ አብ ልብሰ ፍዳ ወያሞጽእ ሞጣዕተ በቀል ምንተ ንብላ ለነፍስ አመ ይወቅሰነ በግርምት አውድ አሚሃ ይትከሰት ወይሰጣህ ምግባራቴነ ወይትነበብ ኩሉ ዘገበርነ ምንተ ንብላ ለነፍስ እንዘይነብር እግዚእነ ውስተ ደብረ ዘይት ቀርቦ ሀቤሁ ኩሎሙ አርዳኢሁ በዕለተ ሰንበት ምንተ ንብላ ለነፍስ እምሄሶ ለሰብእ ሰበይ ምህር ነዳየ ወይ ገብር ሰናየ። ምን ማለት ነው? በዚያ በሚያስፈራ ሰዓት፣ በሚያስጨንቅ ሰዓት ቅድም እንዳልነው ወላጆች ልጆቻቸውን ማዳን በማይችሉበት ሰዓት፣ ያቺ የምታስጨንቅ ሰዓት በተፈጠረች ጊዜ ምን ተንብላ ነፍሳችንን ምንድን ነው ምንላት? አመ ይለብስ አብ የፍርድ ልብስ ወይም ግርማ ሞገስ በሚጎናጸፍ በሚለብስ ጊዜ ወያሞጽእ ሞጣዕተ ፍዳ ኃጢአት ለሰሩ ሰዎች ደግሞ የፍዳ የበቀል
ሞጣይት የሀፍረት ልብስን በሚያከናንብበት ጊዜ ነፍሳችንን ምን እንላታለን? ምድር በተናወጠች ጊዜ፣ አደራዋን በመለሰች ጊዜ፣ አደራዋ ምንድናቸው? ነፍሳት፣ የዋጠቻቸው ስጋዎች፣ የተቀበሩባት ሰዎች፣ ያን ሁሉ ትተፋለች ምድር። ወቀዳሚ ንፋተ ቀርን በመጀመሪያው የመለከት አዋጅ አጥንቶች ከያሉበት ይመጡና ይገጣጠማሉ። በተለያየ ምክንያት የመቀበር እድል የሌላቸው በአውሬ የተበሉ በአራዊት የተበሉ ውሃ የወሰዳቸው እግራቸው እጃቸው ተገነጣጥሎ በተለያየ ምክንያት የተበታተኑ አጥንቶች፣ በእሳት አደጋ የተቃጠሉ የከሰሙ አመድ የሆኑ አጥንቶች፣ አቧራ ሆነው ነፋስ የወሰዳቸው የበተናቸው አጥንቶች ተሰብስበው ወደ ቀደመ መገናኛቸው ይመጣሉ። በመጀመሪያው ንፋተ ቀር ያን ጊዜ አመዶች አመድ አይሆኑ አካል ይሆናሉ፣ ግዘፍ ይሆናሉ። ነፋስ የማይገፋው አካል ይሆናል። በመጀመሪያው ዙር ሰው ሁሉ በተፈጠረበት በተወለደበት ቅርጽ ተመልሶ ተገጣጥሞ ሰው ይሆናል ማለት ነው። የሰውነት ቅርጽ ይይዛል። በሁለተኛው ንፋተ ቀር ስጋ ይለብሳል። ፍጹም በድን ማለት አሁን ትኩስ የሞተ ሬሳ ወይም በድን ሆኖ ይቀመጣል። አጥንት ብቻ አይደለም። አጥንት ተገጣጠመ፣ ከዚያ ምን ለበሰ? ስጋ ለበሰ ማለት ነው። በሶስተኛው ንፋተ ቀር ወይም ደግሞ በሶስተኛው መለከት እንዳይንጥቅሻ ድንገት ይነሳሉ። ሙታን ይነሳሉ። ክፉ የሰሩ በግራው ይቆማሉ፣ መልካም የሰሩት ደግሞ በቀኙ ይቆማሉ። ይህን ነው ቅዱስ ያሬድ ያዜመልን። ይህንን የነገረን እንዘ የነበረ እግዚእነ ውስተ ደብረ ዘይት ደቀ መዛሙርቱን መከራቸው፣ አስተማራቸው። እነሱም ጠይቀውት ነበረ ይልና እንሄሶ ለሰብ ሶበ ይምህር ነዳየ ወይገብር ሰናየ። ለሰውስ ነዳያንን ባበላ ባጠጣ ይሻለው ነበር፣ የታረዙትን ባለበሰ ይሻለው ነበር፣ የታመሙትን በጠየቀ የታሰሩትን በጎበኘ ይሻለው ነበር፣ እንግዳ ሆነው አሳድሩኝ ያሉትን እግዚአብሔር ይስጥልን ቤት የለም አይበቃንም አደራ የለም ባላለ ነበር። ለሰው ልጅ የሚሻለው ወይገብር ሰናየ መልካም ባደረገ ይሻለው ነበር። ግን ያንን አላደረገ። ያንን ያላደረገ ሰው ደግሞ የት ነው የሚቆመው? በግራ ይቆማል ማለት ነው። ስለዚህ ቅድም እንዳልነው ያን ጊዜ ያ ሁሉ ፍጅት፣ ያ ሁሉ ዋይታ፣ ያ ሁሉ ውካታ ትርጉም የለሽ ይሆናል። እንደ ሊቁ አባባል ያን ጊዜ መደማመጥ የለም፣ መሰማማት የለም። ሁሉም ስለ ልጁ ያለቅሳል። ምክንያቱም የሚጠብቃቸው ክፉ ያደረጉ ሰዎች የሚጠብቃቸው ለዘላለም የሚያቃጥል የገሃነም እሳት ስለሆነ ያንን በማየት ነፍሳት ያለቅሳሉ። ምን ነው ባበላን ኖሮ ባጠጣን ኖሮ እንግዳ በጎበኘን ኖሮ ብለው ያለቅሳሉ። ያለቅሱ ግን የማይጠቅም ልቅሶ ነው። ጻድቃን በአንጻሩ ደግሞ ወገኖቻቸው ስለተጎዱ፣ ስለተኮነኑ፣ ስለተፈረደባቸው ስለነዚያ ስለተፈረደባቸው ሰዎች ደግሞ ጻድቃን ራሱ ያለቅሳሉ። ሰው ስለሆኑ ወገኖቻቸው ስለሆኑ ጻድቃን እስኪያለቅሱ ድረስ መላእክት በዚህ ፍርድ እስኪጨነቁ ድረስ እምቢ ያሉ ነፍሳት፣ ንስሐ አንገባም ያሉ ነፍሳት፣ ደብረ ዘይትን ያላሰቡ ነፍሳት፣ የክርስቶስን መምጣት ያላሰቡ ነፍሳት፣ ተዘጋጅታችሁ ኑሩ የሚለውን ቃል ያላሰቡ ነፍሳት ይፈረድባቸዋል። መቼ? ክርስቶስ ሲመጣ። በየት? በደብረ ዘይት። የመጨረሻችን ይሆናል ማለት ነው። ከዚያ በኋላ መልካም ያደረጉ ሰዎች ንዑሃቤ ከመድረሱ መንግስታዊ ዘድሉ ለክ አባቴ ቀድሞ ያዘጋጁላቸውን መንግስተ ሰማያትን ተወርሱ ዘንድ ኑ ማቅረብ ነው። በሌላ በኩል ያሉትን በግራ ያሉትን ደግሞ ሂዱ። ሂዱ ምንድን ነው? ማራቅ አይደለ? ሂዱ ከኔ ወገዱ። ይህ ቃል ልብን የሚከፈል የሚያስጨንቅ ለንስሐ የሚያዘጋጅ መሆን አለበት። ተነቦ ሲያልፍ ዝም ብሎ በተለምዶ ሰምቶ መሄድ አይደለም። ዛሬ ስለ ደብረ ዘይት እገሌ ያስተማሩት መምህር ያስተማሩት ቃል ያስተማሩት ስብከት ተብሎ መሄድ አይደለም። ንስሐ መግባት ነው።
እኔስ አሁን ነገ ቢመጣስ? ምልክቶቹ ታይተዋል። እያንዳንዱ የተነገሩት ቃላት በሙሉ ተተርጉመዋል። ስለዚህ እነዚህ ከመፈጸማቸው በፊት በእኔ ላይ ሳይደርሱ ንስሐ መግባት አለብኝ ብሎ ንስሐ መግባት ነው እንጂ ቃሉን ማድነቅ ሊያድን አይችልም። እና እግዚአብሔር ከሚድኑት ወገን ያደርጋል። ክርስትናችን ከንቱ እንዳይሆን፣ ልፋታችን ከንቱ እንዳይሆን እንጾማለን፣ እንጸልያለን፣ እንሰግዳለን። ይሄ ሁሉ ከንቱ ሆኖ ፍርድ እንዳያመጣብን የማይጠቅም የማያንጽ የማያድን ጾም እንዳይሆን ጾማችንን በየዋህነት፣ በቅንነት፣ በይቅር ባይነት፣ ተንኮል በሌለበት፣ ቂም በቀል በሌለበት መንገድ መጾም አስፈላጊ ነው። እስከ 9 የጾምን ከ9 ሰዓት በኋላ 10ኛው ሰዓት ላይ ምሳችንን በልተን ሰው የምንሳደብ ከሆነ በሰው ላይ ክፉ የምንሰራ ከሆነ ጥቅም የለው። በግራ ከመቆም አይችልም። ስለዚህ እኛ ኦርቶዶክሳውያን፣ እኛ ክርስቶስ የሞተልን የክርስቶስ ቤተሰቦች የምንጾመው በትክክል እግዚአብሔርን ልቡን አራርቶ ዋጋ የሚያሰጠን የሚያስከፍለን በቀኝ የሚያስቆመን ጾም ጸሎት እንዲሆንልን ክርስትናችን በቀኝ የሚያቆም ክርስትና እንዲሆን ማሰብ ያስፈልጋል፣ መጠንቀቅ ያስፈልጋል። እኔ ከዚህ በኋላ እውነት በግሌ ሌላ ምልክት ይመጣል ብዬ አልጠበቅም። ምንም እንኳን ደንግጬ ፈርቼ በጣም በቃ እንደዚህ እየተንቀጠቀጥኩ ባልዘጋጅም በጣም ዳተኛ በሆንም ከዚህ በኋላ እኔ ምልክት አልሻም። ተፈጽመዋል፣ ሆነዋል። ቅድም እንደተባለው ክርስቶስ መብረቅ ብልጭ ብሎ በቅጽበት በዛች ብልጭ ብሎ እንደሚጠፋ በዛች በብርሃኗ እንደ ብርሃኗ ድንገት ነው የሚመጣው ተብሏል። ነገ ይምጣ፣ ከነገ ወዲያ ይምጣ፣ ዛሬ ሌሊት ይምጣ የምናውቀው ነገር አለ ወይ? የለም። መድኃኒቱ ምንድን ነው? ተዘጋጅቶ መኖር። የፈሰሰው ደም ዋጋ ቢስ እንዳይሆን፣ የሚቀድሰው ደም ዋጋ ቢስ እንዳይሆን፣ ለእኛ የተከፈለው ዋጋ ዋጋ አልባ እንዳይሆን፣ ጥቅም አልባ እንዳይሆን ያንን የዕለት አልብ መከራ እያሰበን መልካም መስራት አለብን። ብዙ ድሆች አሉ በዚህ ዘመን ሊጎበኙ የሚገባቸው። አብዛኛው የኛ ሀገር ሰዎች ድሃ ሆነዋል። ያላቸው እንደሌላቸው ሆነዋል። ራሳችን በፈጠርነው ክፋት፣ እርስ በርሳችን መስማማት አቅቶን በፈጠርነው ክፋት ብዙ ሰዎች ተፈናቅለዋል። የሚሰጡ የነበሩ ልጆች አሁን ለማኝ ሆነዋል። የሚመጽውቱ ልጆች ለማኝ ሆነዋል። የሚያጠግቡ የሚያበሉ የነበሩ ጓዳዎች ተዘግተው ሸረሪት ተለቅፎባቸዋል። ባለቤቶቻቸው የሰው እጅ ጠባቂ ሆነዋል። ይሄ እኛ የፈጠርነው ችግር ነው። እነዚህን መርዳት፣ ልብስ የሌላቸውን በየመንገዱ ጋር የወደቁትን በቤተክርስቲያን በር ላይ ያሉትን መርዳት፣ ማብላት፣ ማጠጣት ይሄ ነው። ይሄ ይጻፋል። እንኳን አይደለም ይሄ ሁሉ ተግባር አሁን ያልናቸው ቀርቶ አንዲት ብርጭቆ ውሃ መንግስተ ሰማያት እንደምታስገባ ጌታችን ቃል ገብቷል። ቃል ኪዳን ነው። አይዋሽም እግዚአብሔር። አንዲት ብርጭቆ ቀዝቃዛ ውሃ ምንም የሌለበት ምንም ያልተቀላቀለበት አንዲት ቀዝቃዛ ውሃ ያጠጣ ሰው ዋጋው አይጠፋበትም ተብሎ ተጽፎልናል። ስለዚህ ለምንድን ነው በቀኝ የሚያቆመውን ስራ የማንሰራው? ለምንድን ነው ወደ ግራ የምንሽቀዳደመው? ለምንድን ነው ወደማይጠፋው እሳት ነገር የምንሽቀዳደመው? ለምንድን ነው የማይተኛ ትል እንዲነክሰን እድል የምንሰጠው? ለምንድን ነው? ለምን ከዛ አንሸሽም? ይህን ማድረግ የምንችለው ደግሞ አፈር ከመልበሳችን በፊት ከመሞታችን በፊት በህይወት እያለን ከነዚህ ነገሮች ተቆጥበን እግዚአብሔር የሚወደውን ነገር አድርገን ቸርነቱን እያስብን በሃይማኖታችን ጸንተን እስከ መጨረሻው የትና እሱ ይድናል እንደተባለ ለመዳን እንዘጋጅ እላለሁ። አሜን። ክቡር አባታችን በእውነት እጅግ አድርገን እናመሰግናለን። ቸር አምላካችን እግዚአብሔር ቃለ ሕይወትን ያሰማልን። በደንብ አድርገው አስተምረውናል። ከወንጌልም እየጠቀሱ የቅዱስ ያሬድንም ዜማ አንስተው አስተምረውናል። በድጋሚ እጅግ አድርገን እናመሰግኖታለን። በፖላንድም ያሉ ይህንን መልእክት እንደሚሰሙ ተስፋ አድርጋለሁ። ክቡር አባታችን በድጋሚ እጅግ አድርገን እናመሰግናለን።
እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ በሌላ ጸጋ ይጠብቅልን። ምናልባት በሌላም ጊዜ እንደዚሁ አይነት አጋጣሚዎች የሚኖሩ ከሆነ በድጋሚ ተገኝተው አባታዊ ምክሮትን ትምህርት እንደሚያስተምሩን ተስፋ አደርጋለሁ። ይህን ይመስል ነበረ መርሃ ግብራችን። ስለተከታተላችሁ እናመሰግናለን። በሰፊ